ሻሎም በድጋሚ የተወደዳችሁ የእግዚአብሔር ቤተሰቦች ቅድም በመነሻ ላይ ለመናገር እንደሞከርኩት ከመጋቢት 12 እስከ 14 ድረስ ለሶስት ተከታታይ ቀናት በሐዋሳ መስቀል አደባባይ በተዘጋጀው ክሩሴድ ላይ ለመገኘት በመጓዝ ላይ እንገኛለን። ከኔ ጋር ያሉት የተወደዱ የቤተክርስቲያናችን መንፈሳዊ አገልጋዮችና የአመራር ክፍል ኃላፊዎች ናቸው። ከነሱ ጋር ተያይዘን በአጠቃላይ የክራይስት አርሚ ኢንተርናሽናል ቤተክርስቲያን መንፈሳዊ ዘርፍ አገልጋዮችና እንዲሁም ደግሞ አስተዳደራዊ ዘርፍ ኃላፊዎች ጋር በአንድነት በመሆን ወደ ሐዋሳ በመጓዝ ላይ እንገኛለን። በሐዋሳ ከተማ ሆናችሁ እኔና አብሮኝ የሚመጡ ሰዎችን ለመቀበል እየተጠባበቃችሁ የምትገኙ ቅዱሳን በሙሉ እግዚአብሔር አምላክ ይባርካችሁ። ከጥቂት ሰዓታትና ደቂቃዎች በኋላ በሐዋሳ እንደምንገኝ ለማረጋገጥ እወዳለሁኝ። መልእክቴን የሰማችሁ በሙሉ በዚህ ቪዲዮ ኮሜንት ስር ገብታችሁ ወንጌል ይሰበካል ብላችሁ ጻፉ። በእነዚህ ሶስት ተከታታይ ቀናት መጋቢት 12፣ 13 እና 14 በሐዋሳ መስቀል አደባባይ ታላቅ የሆነ የክርስቶስ ወንጌል ይታወጃል። ለታሰሩት መፈታት፣ ለታመሙት ፈውስ፣ እንዲሁም ድቅድቅ ጨለማ ውስጥ ላሉ ሰዎች ወደሚደነቅ ብርሃን መውጣት ይሆናል። መልእክትን ለጓደኞቻችሁና ለቤተሰቦቻችሁ ሼር አድርጉ። ከስር ገብታችሁ ወንጌል ይሰበካል ብላችሁ ከጥቂት ሰዓታት በኋላ በሐዋሳ እንገኛለን። እግዚአብሔር አምላክ ይባርካችሁ። በያላችሁበት ዓለም ዳርቻ ሁሉ የጌታ ሰላምና ጸጋ ከሁላችሁም ጋር ይሁን። ሻሎም ሞቶይ ሞጎ ዛሬናገ ኡባይሲዮ ማጎባ ኢየሱስ ላሃይባ ኮአዮይ ከናገ ኡባይሲዮ ማጎባ ኢየሱስ ሃታ ቦላነ መትያገ